የፖለቲካ አክራሪነት ኢትዮጵያ ውስጥ በጣም ጽንፍ እየረገጠ ነው ያለው። እንሰማለን ብለን በሚዲያ ወይም ደግሞ አንድ ድርጅትን ንቅናቄን መስርተናል ከሚሉ እንወክላለን ከሚሉ ኦፊሻሎች ቀርቶ በተራ ኮንቨርሴሽን ራሱ ማለት ነው በተራ ኮንቨርሴሽን ተሰብስበህ ከሰዎች ጋር ልታወራው የምታፍርበትን የምታሳቀቅበትን ነገር አሁን አደባባይ ላይ ወጥቶ እየተወራ ነው እያየን ያለ ነው። በጣም ያሳፍራል። እኔ ከመነገሩም በላይ እንደዚህ አይነት ነገር በጣም እያበሳጨኝ ያለው ነገር የሚዲያው ባልሰማ ማለፍ። አሁን ለምሳሌ የኦሮሞ ፓርቲዎች ተሰብስበው የኦሮሚያ አዲስ አበባን በተመለከተ የኦሮሚያ መብትን ያስመለከተ መግለጫ ሰጥተው ነበር። የነበረውን አውትሬጅ ሁላችንም የምናውቀው ነው። ከዛ ጋር ተመጣጣኝ የሆነ አውትሬጅ ግን አላየንም። ለምሳሌ ወጥቶ አንድ ግለሰብ በግለሰብ ደረጃ ሳይሆን አንድን ድርጅት ንቅናቄን ወክላለሁ የሚል ግለሰብ ወጥቶ ፈጣሪ ሰውን እንደሰራ ኢትዮጵያም ፈጣሪዋን አማራ ማክበር አለባት። እንዴት ቢደፍር ነው እንደዚህ አይነት ንግግር በዚህ ዘመን በዚህ ጊዜ እንደዚህ አይነት ደንቆሮ ንግግር የሚነገረው? በምን ድፍረት ነው? ሰው በተፈጥሮ ፈጣሪውን ማክበር እንዳለበት ሁሉ ኢትዮጵያም ፈጣሪዋን አማራን ማክበር አለባት። ስለዚህ አማራ ኢትዮጵያን ፈጥራለች ብለው ያስባሉ። ግልጽ በሆነ ቋንቋ እርሱ ያምኑበት የአማራ ህዝብ ኢትዮጵያን በመመስረት ሂደት ያንበሳውን ድርሻ ተጫውቷል። ምንም የሚያወዛግብ ነገር አይመስለኝም። ይህም ደግሞ ሌሎችን የሚያስቀይም ምክንያቱም ኮንትሪቢዩሽኑ እኩል ሊሆን አይችልም አይደል? ሚዲያውስ እንዴት ይሄንን ነገር እንደ ኖርማል ነገር አሉ ማን ነው የኢሳት ላይ ያሉ ጋዜጠኞች አሉ እንግዲህ ውጭ ካሉ ሚዲያዎች እንግዲህ በትግሉም ሲግኒፊካንት የሆነ አስተዋጽኦ ያደረገ ሚዲያ ነው ኢሳትና ብዙ ኤክስፔክት እናደርጋለን ከዛ ሚዲያና እንደዚህ አይነት አውትሬጅ ግን አትሰማም። እና ሳይታወቃቸው ኢንሄረንትሊ እነሱም ባያዝ እያንጸባረቁ ነው ያሉት። በጣም አውትሬጀስ የሆነ አነጋገር ነው። እንዴት ቢደፍር ኢትዮጵያ ውስጥ እኮ የኢትዮጵያ ምስረታ ኢትዮጵያ በመመስረቷ ቅሬታ የለንም እንኳን ተመሰረተች። በኢትዮጵያ ምስረታ ሂደት ውስጥ ግን ብዙ ቅሬታዎች አሉ። በኢትዮጵያ ምስረታ ሂደት ውስጥ ብሔር ብሔረሰቦች የራሳቸው የሆነ ክብር የራሳቸው የሆነ ሉዓላዊነት የነበራቸው ብሔሮች ሰብጁጌት ተደርገው እንዲገብሩ ተደርገው እንዲዋረድ ዲሁማናይዝ ተደርገው ሂሚሌት የተደረጉበት ሁኔታ ነው ያለው። ብዙ ቁርሾችን ማንሳት ይቻላል። ወደዛ ውስጥ መግባታውን ወደፊት ለምናደርገው ጉዞም ኢምፖርታንት አይደለም ተብሎ ስለሚታሰብ ነው እንጂ ብዙ ነገሮች አሉ። የተለየ ፌቨር እንደተደረገ የትኛውን እንደ ኢትዮጵያን በመመስረት ሂደት አንበሳውን ድርሻ ወስደናል ብሎ ለማለትስ ምን አይነት ሀገር ነው የተመሰረተው? እነሱ 1000 ዓመት መርተናል ብሎ እንደው ክሬዲቱን ለመውሰድ የሚፈልግ አካል ካለ እንኳን 1000 የመራት ሀገር በማንኛውም መስፈርት በዓለም ላይ የመጨረሻ ጭራ የሆነች ሀገር ናት። በማንኛውም መስፈርት ማለት ነው። እንዴ አንድ ሰው እኮ ሜቢ ኬንያዊ ቢሆን ኦር ኡጋንዳዊ ቢሆን በየትኛው መስፈርት አሁን ኢትዮጵያዊ ሆኖ ከሚያገኘው እንደ በማቴሪያሊስቲክ በሆነ ነገር ሜዠር ብታረገው የተሻለ እንትን ያገኛል። ከዛ ባለፈ ይሄ በነጭ ከመገዛት ድናል። በነጭ ባይገዛም እኮ ሰብጁጌት ተደርጓል። በራሱ በጥቁር ሰው ሰብጁጌት ተደርጓል። ነጭ ስለሆነ እኮ አይደለም ላይክ ዋናው ዲፈረንስ ተደርጓል። የበታች ተደርጎ ታይቷል። የራሱ የሆነ ክብር የነበረው ሬዲስ ተደርጓል። ሰዎች ስማቸውን ይቀይሩ ነበር በግዴታ ስም ቀይሩ ተብሎ አይደለም በአዋጅ ግን አሁን ከምባታ ጋር ብትሄድ በባትሪ ብትፈልግ የከምባታ ስም ያለው አንድ ከምባታ ታገኝ። እውነቴን ነው። አንድ ከምባታ በእኔ አባቶች ጀነሬሽን አንድ ከምባታ ታገኝ። በሙሉ የአማራ ስም ነው ያላቸው። የአማራ ስም መያዝ ምንም ችግር የለውም ግን አንድ ለቁጥር አንድ ሰው ስታጣ ግን የሆነ ችግር እንዳለ ግን ትገነዘባለህ። አንድ ሰው አታገኝ። እንግዲህ ሜቢ አንድ ስላጋነኝ ሊሆን ይችላል ግን ኦልሞስት እንደዛ ነው። ሰዎች በማንነታቸው እንዲያፍሩ ሰብጁጌት እንዲደረጉ መሬታቸው ተቀምጦ አሁን ብዙ ጊዜ ማስገበር ነው ሰሜንን ማስገበር ነው አማራንም ማስገበረዋል ኦሮሞንም ማስገበረዋል የሚባል ነገር አለ። ሚስ ሪፕሬዘንቴሽን ነው፣ ትክክል አይደለም።
ሰሜን ላይ የነበረው ሲስተም እና ደቡብና ኦሮሚያ ላይ የነበረው ሲስተም ኮምፕሊትሊ ዲፈረንት ነው። አንደኛና ሁለተኛ ዜጋ የነበረበት ሲስተም ነው የተዘረጋው ኢትዮጵያ ውስጥ። ደቡብ ላይ ገባር ሲስተም፣ ኦሮሚያ ላይ ገባር ሲስተም ነው በአብዛኛው የነበረው። በዛ ሲስተም መሬታቸውን ተቀምተው ሰርፍ ነው የተደረጉት። ከባሪያ ትንሽ ከፍ ያለ ስታተስ በዛ ነው የተደረገው። እንደዚህ አይነት ውርደት ነው ለብዙ ኔሽኖች ራሳቸውን ለቻሉ ክብር ለነበራቸው ኔሽኖች ያ ነው የደረሳቸው ጣና ይሄ እንደ ውለታም ይቆጠርልን ሪያሊስቲክ ያልሆነም ነገር። እኔ በአቢሲኒያ ኢንቬዥን አጌን አሚን ኢትዮጵያ በመፈጠሯ ምንም ቅሬታ የለኝም። እንኳንም ተፈጠርኩ በኢትዮጵያነቴ ማፍረም ሰውም አይደለሁም። ኢትዮጵያ እንኳን ተፈጠረች። ግን በአቢሲኒያ ኢንቬዥን ኢንትሮዲዩስ የተደረገ ስልጣኔ የለም። እኔ ከምባታ ውስጥም ሲዳማ ውስጥም የተደረገ ምንም አይነት ስልጣኔ የለም። እውነቱን ለመናገር አንገባው ከመጡት ነፍጥ ባሻገር ከዛ አካባቢ የላቀ እዛ አካባቢ ከሚኖረው ማህበረሰብ የላቀ ስልጣኔ በምንም መስፈርት አልነበራቸው። በምንም መስፈርት ልብስ መልበስ እነሱ አይደሉም ያዘ ሸምኖ መልበስ ያቅ ነበር ማህበረሰባችን። ወይም አንዳንዱ ቆዳ ይለብሳል፣ እነሱም ቆዳ ይለብሳሉ። ከዛ ያለፈ ግን ሳኒታሪ መጠበቂያ ኦር አስተራረስ የተለየ ዘዴ ኦር ፈረስ አርብቶ ፈረስ መጋለብ ይሄ የነበረ ካልቸሩ ነው። በ13ኛው ክፍለ ዘመን ከምባታ ንጉስ ሱሲኒዮስ በነበረ ሰዓት በፈረስ ግብር ይከፍል ነበር ለሴንትራል ለአቢሲኒያ ገቨርንመንት። እነሱ ይሄ ኢንትሮዲዩስ የተደረገ ወይም እንትን የተደረገለት ባህል አይደለም። ሲዳማው ጋር ብትሄድም እንደዛ። ስለዚህ ይሄ እንደ ውለታ አይቆጠርልን። አልብሰናል፣ ከዛፍ ላይ አውርደናል ሁላ የሚባል ነገር ሰማለሁ። እንደዚህ አይነት ነገር ኤክስትሪም የወጡ ነገሮች እና እንደዚህ አይነት ኤክስትሪም የወጡት ነገሮች ግን አሁን በግለሰብ ደረጃ ከመነገር አልፈው አንድን ንቅናቄ ፈጥረናል በሚሉ ግለሰቦች ሲነገሩ እጅግ ያስጸይፋል፣ ያናድዳል። በጣም አውትሬጀስም ስለሆነ ደግሞ እንደዚህ አይነት ሪአክሽንም ደግሞ ይገባል። ግን ያን እያየን አይደለም፣ እንደ ኖርማል እየተወሰደ ነው። ሃው ዴር እንደዚህ አይነት ግለሰብ እንዴት ነው በድፍረት እንደዚህ አይነት ነገር የሚናገረው? እንጭጭ ያልበሰለ ራዕይ የሌለው ፖለቲከኛ። ከዛ ሌላ እኔ ዲስክራይብ ማድረግበት ወርድ የለኝም። ያ ብቻ ግን በቂ አይደለም። እንደዚህ አይነት ነገሮች በሚኖሩ ሰዓት ቶለራንት እንዳልሆንን ማሳየት አለብን፣ አብረን ለመኖር የምንፈልግ ከሆነ እንጂ አንዱ በበላይነት ስለልቦና አይ እኔ ተደራጅቼ የአንበሳውን ድርሻ የመሰረትኩት ምን ነኝ ለኔ ልክ ፈጣሪ ክሬዲት እንደሚገባው ለኔም ክሬዲት ይሰጠኝ፣ ይሄ የተለየ ክሬዲት ይሰጠኝ የሚባለው ነገር ግን ለአብሮነትም የሚበጅ ነገር አይደለም። ይሄ በፊትም በነበረው በአስገባሪና በገባሪ ስነልቦና በአሸናፊና በተሸናፊ ስነልቦና ለመቀጠል ያለ ፍላጎትን ነው የሚያሳየው። ስለዚህ እኛ ተደራጅተን ከዛ በኋላ ሌላውንም እናቅፋለን። ማነው እሱ ተደራጅቶ እኔን እንዲያቅፈኝ የምፈልገው? እሱ የበላይ ሊሆን እኔ አልፈልግም። ማንም ነፃ እንዲያወጣኝ አልፈልግም። ከፈለገ አቃፊ ሆኖ በኢትዮጵያዊነት መደራጀት ከፈለገ በዛን ሰዓት ኢንትረስትድ የሆነ ሰው ጆይን ሊያደርገው ይችላል። ከዛ ባለፈ ግን እኔ ተደራጅቼ በብሔሬ ከዛ በኋላ ትንሹንም ትልቁንም አቅፋለሁ ነው እንደዛ የሚባል ነገር አይሰራም። ይሄ ራሱ አስተሳሰቡ ስነልቦናው በጣም የተዛባ ነው። በጣም የተዛባ ነውና እንደዚህ አይነት በጣም ኔጌቲቭ የሆኑ አመለካከቶች አሰልጠናናል፣ አልብሰናል። ለራሱም ኢትዮጵያ ውስጥ የሰለጠነ ማህበረሰብ የለም እኔ እስከማውቀው ድረስ ማለት ነው። ሰልጥኗል የሚባል በየትኛው መስፈርት ማህበረሰብ የለም። በስልጣኔ ደረጃ መናነጻጸር ከተባለም እኔ ከምባታ ብሔረሰብ ነው የመጣሁት። የከምባታ ብሔረሰብ ከአማራ ብሔረሰብ ወይም ከትግራይ ብሔረሰብ ያነሰ ስልጣኔ የለውም በማንኛውም መስፈርት ቢለካ። በማንኛውም መስፈርት ከነሱ ወሰደ የሚባለው ስልጣኔ ሜቢ ሚውቹዋል ኤክስቼንጅ ካልሆነ በስተቀር የትኛው ማህበረሰብ ሚውቹዋል ኤክስቼንጅ እንደሚያደርገው ከነሱ ወሰደ የሚባለው ስልጣኔም የለም። ስለዚህ በእንደዚህ አይነት ይሄ አስተምርሃለሁ፣ ከዛፍ ላይ አውርጃለሁ፣ ዛፍ ላይ ሰቅልሃለሁ፣ በእንደዚህ አይነት ሜንታሊቲ አገር አይገነባም። በመከባበር ዲፍረንስን ሪኮግናይዝ በማድረግ ሰው ማንነቱን ካልቸሩን ጠብቆ እንዲኖር በማድረግ አንገቱን ቀና አድርጎ ከምባታ ከሆነ ከምባታ ነኝ፣ አማራ ከሆነ አማራ ነኝ ብሎ የሚኖርባት ኢትዮጵያን ለመፍጠር ሁላችንም በቀና መንፈስ እንትጋ ነው።